ሰላም እንደምን ቆያችሁ? ይህ ጤናማ ህይወት የተሰኘው የዩቲዩብ ገጻችን ነው። በዚህ ቻናል ጤናማ ህይወትን ለመምራት የሚያስችሏችሁን መረጃዎች በፍጥነት እናደርሳችኋለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የኩላሊት ጤናችሁን የሚጠብቁ 10 ምግቦችና መጠጦችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ በመከታተል ስለ ጤናችሁ ግንዛቤ እንድትወስዱ በአክብሮት እንጠይቃለን። አንደኛ፣ ሎሚ። የሎሚ ውሃን መጠጣት ዘርፈ ብዙ ጥቅሞች የሚያስገኝ ሲሆን በሎሚ ውስጥ የሚገኘው ሲትሬት የተሰኘው ንጥረ ነገርም የኩላሊት ጠጠር እንዲፈጠር ምክንያት የሚሆኑት የካልሲየም ክምችቶች በኩላሊት ውስጥ እንዳይሰባሰቡ ይከላከላል። በነገራችን ላይ ይህንን ጥቅም ከብርቱካንም ሆነ መሰል ፍራፍሬዎች ማግኘት የማይቻል በመሆኑ በተቻለ አቅም የሎሚ ውሃን በቀን 1 ጊዜ በመጠጣት የኩላሊት ጠጠር እንዳይከሰት ማድረግ እንዲሁም ኩላሊትን በጤና ማቆየት ይቻላል። ሁለተኛ፣ ቴምር። ቴምር ያለው ለየት ያለ የፋይበር ይዘት ለኩላሊት ጤና አስፈላጊ የሚያደርገው ሲሆን በተለይም ለኩላሊት ጠጠር የሚኖር ተጋላጭነትን በመቀነሱ ረገድ ከፍተኛ ጠቀሜታ አለው። የኩላሊት ጠጠርን ለመከላከልና እየጀመረ ያለ ህመምን ለማስቆም ቴምርን በውሃ ውስጥ ለ24 ሰዓታት ያክል ከዘፈዘፉ በኋላ መመገብ የሚመከር ሲሆን በቴምር ውስጥ የሚገኘው የማግኒዚየም ይዘትም ኩላሊትን ለማጽዳት እጅጉን ይጠቅማል። ይህ በቴምር ውስጥ የሚገኘው ንጥረ ነገር በአነስተኛ ደረጃ ላይ ያለ የኩላሊት ጠጠርን እንዲሁም መርዛማ ንጥረ ነገሮችን ከኩላሊት ውስጥ ለማስወገድ የሚያግዝ ሲሆን በቀን ውስጥ ግን ከ6 በላይ የቴምር ፍሬዎችን መመገብ አይመከርም። ሶስተኛ፣ ሐብሐብ። ሐብሐብ ሌላው ኩላሊትን ለማጽዳት በጣም ጠቃሚ የሆነው ምግብ ነው። በሐብሐብ ውስጥ የሚገኘው ከፍተኛ የሆነ የላይኮፔን ይዘት ከልብ ጋር ተያያዥ የሆኑ አካላትን እንዲሁም ኩላሊትን በማጽዳት ስራቸውን በተሻለ አቅም እንዲያከናውኑ ያደርጋል። በተጨማሪም ሐብሐብ ባለው የፖታሲየም ይዘት አማካኝነት የሽንት የአሲድነት መጠንን በመቆጣጠር በኩላሊት ውስጥ ጠጠሮች እንዳይፈጠሩ የሚያደርግ በመሆኑ በሽታው የሚያሰጋችሁ ወይም ከዚህ በፊት ይዟችሁ የሚያውቅ ከሆነ በተለየ መልኩ ሐብሐብን አዘውትሮ መውሰድ ይመከራል። አራተኛ፣ ቀይ ሽንኩርት። አጠቃላይ ሰውነት በሽታ የመከላከል አቅምን ከሚያጎለብቱ ምግቦች መካከል አንዱ የሆነው ሽንኩርት ኩላሊትን ለማደስና ለማጥራትም በጣም ጠቃሚ ነው። ሽንኩርት የኢንሱሊን መጠንንና የደም ግፊትን ለመቆጣጠር ማገዙ እንዲሁም ባለው ከፍተኛ የሜቴል ሰልፋይድና የአሚኖ አሲድ የተነሳ የኮሌስትሮል መጠንን ለመቆጣጠር የሚያግዝ በመሆኑ በኩላሊት ላይ የሚኖረውን የሥራ ጫናም ያቀላል። ከዚህም በተጨማሪ የኩላሊት ጠጠርን ለመከላከል በተለመደው መልኩ ከመጠቀም በላይ በአነስተኛ መልኩ ፈጭቶ በጁስ መልክ መውሰዱ ከፍተኛ እገዛ እንደሚያደርግ ጥናቶች አረጋግጠዋል። አምስተኛ፣ የአበባ ጎመን። የአበባ ጎመን ሌላው ኩላሊትን ለማደስና ከበሽታም ለመጠበቅ የሚያግዘው ጠቃሚ ምግብ ነው። የአበባ ጎመን በቫይታሚን ሲ፣ ፎሌት እና ፋይበር የበለጸገ አትክልት ሲሆን ኩላሊትን ጨምሮ አጠቃላይ ሰውነትም ከመርዛማ ንጥረ ነገሮች ጥቃት የመከላከል አቅም አለው። አበባ ጎመን በተለይም ለኩላሊት ጠጠር የመጋለጥ ዕድልን በከፍተኛ ሁኔታ እንደሚቀንስ ተደጋጋሚ ጥናቶች አረጋግጠዋል። ስድስተኛ፣ ጥቅል ጎመን። በቫይታሚን ኬ፣ ሲ እና በቫይታሚን ቢ6 እንዲሁም በፋይበር እና ፎሊክ አሲድ የበለጸገው ጥቅል ጎመንም ሌላው ለኩላሊት በጣም ጠቃሚ የሆነው ምግብ ነው። ጥቅል ጎመን ኩላሊትን ለማደስና በጤና ለማቆየት ብቻም ሳይሆን ክሮኒክ በሆነ የኩላሊት በሽታ ለሚሰቃዩ ሰዎችም ባለው ዝቅተኛ የፖታሲየም እና ሶዲየም ይዘቱ የተነሳ አዘውትረው እንዲወስዱት የሚመከር ምግብ ነው። ጥቅል ጎመን እንደ ፖሊፊኖልስ ያሉ አንቲኦክሲዳንቶችንም የያዘ በመሆኑ በፍሪ ራዲካሎች አማካኝነት በኩላሊት ላይ ሊደርሱ የሚችሉ ጉዳቶችንም የመከላከል ከፍተኛ አቅም አለው። ሰባተኛ፣ አፕል ሳይደር ቪኒገር። አፕል ሳይደር ቪኒገር ኩላሊትን እና ጉበትን በማጽዳቱ ረገድ ትልቅ ሚናን እንደሚጫወት ተደጋጋሚ ጥናቶች አረጋግጠዋል። አፕል ሳይደር ቪኒገር በቀላሉ በቤት ውስጥ መዘጋጀት የሚችል ሲሆን አፕልን ቆራርጦ ከውሃ ጋር በመቀላቀልና ሸፍኖ ረዘም ላለ ጊዜ በማስቀመጥ
በውስጡ ያለው ተፈጥሯዊ ስኳር ፈልቶ የአሲድነት ይዘትን ሲያመጣ ለአገልግሎት የሚቀርብ የቪኒገር ወይም የሆምጣጤ መጠጥ ነው። ይህ ከአፕል ቁርጥራጮች በጊዜ ሂደት ወደ አሲቲክ አሲድ የሚቀየረው መጠጥ ለጤና ከሚሰጠው ብዙ ጥቅሞች ውስጥ አንዱ ኩላሊትን ለማጽዳትና በኩላሊት ውስጥ የሚፈጠሩ ጠጠሮችን ለማስወገድ ማገዙ በጉልህ የሚጠቀስ ነው። በውስጡ የሚይዘው አሲቲክ አሲድ በሰውነት ውስጥ መርዛማ የሆኑና ከመጠን በላይ በመጠራቀም የኩላሊት ጠጠር እንዲፈጠር ምክንያት የሚሆኑ ንጥረ ነገሮችን የሚያስወግድ ሲሆን የተከሰተ የኩላሊት ጠጠርንም የማሟሟት ከፍተኛ አቅም አለው። በቀን ውስጥ ግን የሚወሰደው መጠን ከ2 የሾርባ ማንኪያ መብለጥ የሌለበት ሲሆን እሱም ደግሞ አንድ ማንኪያው ከአንድ የብርጭቆ ውሃ ጋር እየተበረዘ ሊሆን ይገባል። 8ኛ ነጭ ሽንኩርት ሁሌም ለጤና ጠቃሚ በሆኑ የምግብ ዝርዝሮች ውስጥ የማይጠፋው ነጭ ሽንኩርት ለኩላሊት ጤናም እጅግ አስፈላጊ የሆነና ከምንመገበው ምግብ ውስጥ ፈጽሞ መጥፋት የሌለበት ነገር ነው። ነጭ ሽንኩርት የኩላሊት በሽታን የስርጭት ፍጥነት ከማዘግየትም ባለፈ ቀድሞውንም ኩላሊትን በማጽዳትና ሊደርሱ ከሚችሉ ጉዳቶች በመከላከል ረገድ ቁልፍ ሚና አለው። በውስጡ የሚገኘው አሊሰን የተሰኘው የአንቲኪዩደንትና አንቲኢንፍላማቶሪ ይዘት ያለው ንጥረ ነገር ኩላሊታችንን ከጥቃቅን እብጠቶችና ቁስለቶች ይከላከላል። እንግዲህ ነጭ ሽንኩርትን ከጣዕሙ ባለፈ የጤና ጥቅሙን በማሰብ መውሰድ ሲፈለግ ሁሌም ከማብሰል ይልቅ ጥሬውን መጠቀሙ ይመከራል። ለዚህም ካሉት መንገዶች ሁሉ ተመራጩ ነጭ ሽንኩርቱን ልጦ ቆራርጦ በአንድ ብርጭቆ ውሃ ውስጥ ካሳደሩ በኋላ ጠዋት በባዶ ሆድ ውሃውን መጠጣት ነው። 9ኛ አፕል። በቀን አንድ አፕልን መመገብ ሐኪም ዘንድ የመሄድ ዕድልን እንደሚቀንስ ተደጋግሞ ሲነገር ይሰማል። ይህ እውነት በተለይ ለልብና ኩላሊት በተለየ ሁኔታ የሚሰራ ሲሆን ኩላሊትን ለማጽዳትም ሆነ ከአደጋዎች ለመጠበቅ የአፕል ግልጋሎት እጅግ ከፍተኛ ነው። ለኩላሊት ጉዳት ዋነኛ ምክንያት ከሆኑ ጉዳዮች መካከል በደም ውስጥ የስኳር መጠን በከፍተኛ ሁኔታ መጨመር አንዱ ሲሆን በአፕል ውስጥ የሚገኘው የፋይበር ይዘት ግን ይህ እንዳይከሰትና በደም ውስጥ የስኳር መጠን የተረጋጋ እንዲሆን ያደርጋል። ከዚህም በተጨማሪ አፕል ወደ ሆድ የሚገቡ መርዛማ ንጥረ ነገሮችን ቀድሞ በማስወገድ በኩላሊት ላይ የሚኖረውን ጫና የሚቀንስ ሲሆን ባሉት አንቲኦክሲዳንቶች አማካኝነት ኮሌስትሮልን በመቆጣጠርም ሆነ በኩላሊት ላይ የሚደርሱ ጥቃቅን እብጠቶችን በመዋጋት የኩላሊትን ጤናን ለመጠበቅ ይጠቅማል። 10ኛ ውሃ። ከምንም በላይ የኩላሊትን ጤናን ለመጠበቅ አስፈላጊ የሆነ የተፈጥሮ ጸጋ ውሃ ነው። እስካሁን ያየናቸው ምግብና መጠጦች ምንም እንኳን ብንወስድም በቀን ውስጥ በቂ የሆነ ውሃ የማንጠጣ ከሆነ ልፋታችን በሙሉ ትርጉም አይኖረውም። ኩላሊት የማጣራት ስራውን በቀላሉ ማከናወን እንዲችልና መርዛማ የሆኑ ንጥረ ነገሮችን በአግባቡ እንዲያስወግድ ግዴታ በቂ የሆነ ውሃ መጠጣት ይገባናል። እርግጥ የሚያስፈልገን የውሃ መጠን እንደ ክብደታችን፣ እድሜያችንና የጤናችን ሁኔታ እንደምንኖርበትም የአየር ሁኔታ ከፍና ዝቅ ማለት የሚኖርበት ቢሆንም በአማካይ ወንድ ልጅ 3.5 እንዲሁም ሴት ልጅ 2.5 ሊትር ውሃ በቀን ውስጥ መውሰድ ይጠበቅባቸዋል። እንደሚታወቀው ኩላሊት መርዛማ ንጥረ ነገሮችን አጣርቶ ማስወገድ የሚችለው በሽንት አማካኝነት ሲሆን የምንወስደው የውሃ መጠን ባነሰ ቁጥር የሽንት መጠናችንም እያነሰ ይመጣል። በዚህ ወቅት በሽንት ውስጥ ከዩሪክ አሲድ እና ካልሲየም ያሉ ንጥረ ነገሮች በመሰባሰብ በመጠባበቅ የሚቀሩት ጠጣር ክሪስታሎችን ይፈጥራሉ። ታዲያ እነዚህ የኩላሊት ጠጠሮችን መልሶ ለማስወገድም ሆነ ቀድሞውንም ችግሩ እንዳይፈጠር ለመከላከል ግን ከውሃ የተሻለ ተፈጥሯዊ መፍትሄ ሊገኝ አይችልም። እንግዲህ ውድ ተመልካቾቻችን ለዛሬ ለኩላሊታችሁ ጤና ወሳኝ የሆኑ 10 ምግቦችን እና መጠጦችን አቀርበንላችኋል። በቀጣይ ደግሞ ለጤናችሁ አሪፍ የሆኑ መረጃዎችን ይዘን የምንገናኝ ይሆናል። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።